ሰላም ጤና ይስጥልኝ ክቡራትና ክቡራን የፋስት ኒውስ ኢትዮጵያ ቤተሰቦች እንደምን አረፈዳችሁ፣ እንደምን አመሻችሁ። ዛሬ በዓለም ዙሪያ ያሉ እጅግ አሳሳቢ፣ አስገራሚና ትኩስ የሆኑ ዘገባዎችን በዝርዝር ልናካፍላችሁ ተገኝተናል። ዓለማችን በአሁኑ ሰዓት በከፍተኛ የለውጥ ሂደት ውስጥ ትገኛለች። ከቴክኖሎጂው መንደር እስከ ህዋ ምርምር፣ ከፖለቲካው ትኩሳት እስከ ኢኮኖሚ ቀውስ ድረስ ያሉ ነጥቦችን ዛሬ እንፈትሻለን። በተለይም ማርስ ላይ የተገኘው አዲስ የህይወት ምልክት ምን ትርጉም አለው? በመካከለኛው ምስራቅ ያለው ግጭት እስከ መቼ ይቀጥላል? እንዲሁም በዓለም አቀፍ ደረጃ እየታየ ያለው የኑሮ ውድነት መፍትሄው ምንድነው? የሚሉትን ነጥቦች በሰፊው እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን በመቆየት አዳዲስ መረጃዎችን እንድታገኙ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እንጠይቃለን። ወደ መጀመሪያው ዘገባችን ስንሄድ አይናችንን ወደ ሰማይ እናማትራለን። የሰው ልጅ ለዘመናት ከኛ ውጭ በሌላ ፕላኔት ላይ ህይወት አለ ወይ የሚለውን ጥያቄ ሲጠይቅ ኖሯል። አሁን ግን ናሳ ለዚህ ጥያቄ ምላሽ የሚሆን የሚመስል አዲስ መረጃ ይፋ አድርጓል። ፐርሰቪራንስ የተባለችው መንኮራኩር በማርስ ላይ በምትገኘው ጄዜሮ ክሬተር በተባለች ቦታ ላይ ጥናቷን እያካሄደች ነው። ሳይንቲስቶች እንደሚሉት ከሆነ ማርስ በአንድ ወቅት ልክ እንደው ምድር ወንዞችና ባህሮች ነበሯት። እዚህ ጋር አንድ ትልቅ ጥያቄ ይነሳል። ያ ሁሉ ውሃ ወዴት ሄደ? ማርስ ለምን ደረቀች? ጥናቶች እንደሚጠቁሙት የፕላኔቷ መገንጢሳዊ መስክ በመጥፋቱ ምክንያት አየር ንብረቷ ወደ ጠፈር ተበታትኗል። አሁን የተገኘው ግኝት ግን በሚሊዮን ዓመታት በፊት የነበሩ የጥቃቅን ህይወት ያላቸው ፍጥረታት ምልክቶችን ሊያሳይ ይችላል ተብሏል። ይህ ማለት ሰው ልጅ ወደፊት ወደ ማርስ ሲጓዝ እዛው ውሃ አፍልቆና ኦክሲጅን አምርቶ መኖር የሚችልበትን እድል ያሰፋዋል። ናሳ በ2030ዎቹ መጨረሻ ላይ የመጀመሪያውን ሰው ወደ ማርስ ለመላክ እያቀደ ነው። ይህ ጉዞ 7 ወራትን የሚፈጅ ሲሆን የሰው ልጅ ታሪክን ሙሉ በሙሉ የሚቀይር ይሆናል። ወደ ምድራዊው እና አሳሳቢው ዜናችን ስንመለስ መካከለኛው ምስራቅ አሁንም በዓለም አቀፍ መገናኛ ብዙሃን አጀንዳነቱን እንደያዘ ነው። በጋዛ እና በእስራኤል መካከል ያለው ግጭት በየቀኑ አዳዲስ አሳዛኝ ታሪኮችን ይዞ እየወጣ ነው። የተባበሩት መንግስታት ድርጅት እና ታላላቅ ሀገራት ተኩስ አቁም እንዲደረግ ከፍተኛ ዲፕሎማሲያዊ ጥረት እያደረጉ ቢሆንም ሰላሙ አሁንም ሩቅ ይመስላል። ይህ ግጭት ለምን ዓለምን በሙሉ ያሳስባል የሚለውን ነጥብ እንይ። አንደኛው የሰብአዊ መብት ጉዳይ ነው። ንጹሃን ዜጎች፣ ህፃናትና ሴቶች ለሞትና ለረሃብ እየተዳረጉ ነው። ሁለተኛው ደግሞ የዓለም ኢኮኖሚ ሲሆን የመካከለኛው ምስራቅ ሀገራት የዓለምን ትልቁን የነዳጅ ክምችት የያዙ በመሆናቸው እዛ የሚፈጠር አለመረጋጋት በቀጥታ በሁሉም ሀገራት የኑሮ ውድነት ላይ ተጽዕኖ ያሳድራል። ለምሳሌ በኢትዮጵያ የነዳጅ ዋጋ ሲጨምር የመጓጓዣና የምግብ ዋጋ አብሮ እንደሚጨምር ሁላችንም የምናውቀው እውነታ ነው። ከዚህ በተጨማሪ የቀይ ባህር የንግድ መስመር በሁከት ውስጥ መሆኑ የዓለም የንግድ ልውውጥ እንዲዘገይ አድርጓል። መርከቦች ረጅም ርቀት ለመጓዝ በመገደዳቸው ዕቃዎችን ለማምጣት የሚፈጀው ጊዜና ወጪ ጨምሯል። ይህ ደግሞ በዓለም ዙሪያ ይህ ግጭት ለምን ዓለምን በሙሉ ያሳስባል የሚለውን ነጥብ እንይ። አንደኛው የሰብአዊ መብት ጉዳይ ነው። ንጹሃን ዜጎች፣ ህፃናትና ሴቶች ለሞትና ለረሃብ እየተዳረጉ ነው። ሁለተኛው ደግሞ የዓለም ኢኮኖሚ ሲሆን የመካከለኛው ምስራቅ ሀገራት የዓለምን ትልቁን የነዳጅ ክምችት የያዘ በመሆናቸው እዛ የሚፈጠር አለመረጋጋት በቀጥታ በሁሉም ሀገራት የኑሮ ውድነት ላይ ተጽዕኖ ያሳድራል። ለምሳሌ በኢትዮጵያ የነዳጅ ዋጋ ሲጨምር የመጓጓዣና የምግብ ዋጋ አብሮ እንደሚጨምር ሁላችንም የምናውቀው እውነታ ነው። ከዚህ በተጨማሪ የቀይ ባህር የንግድ መስመር በሁከት ውስጥ መሆኑ የዓለም የንግድ ልውውጥ እንዲዘገይ አድርጓል።
መርከቦች ረጅም ርቀት ለመጓዝ በመገደዳቸው ዕቃዎችን ለማምጣት የሚፈጀው ጊዜና ወጪ ጨምሯል። ይህ ደግሞ በዓለም ዙሪያ የሸቀጦችን ዋጋ እንዲንር እያደረገ ነው። የኤአይ አብዮትና የጃፓን አስገራሚ ሮቦቶች። በቴክኖሎጂ ዘርፍ ደግሞ አስገራሚ ነገሮች እየተሰሙ ነው። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት አሁን ደግሞ ወደ ሮቦቲክስ ተሸጋግሯል። በጃፓን አዳዲስ የተሰሩ ሮቦቶች ልክ እንደ ሰው ስሜትን መረዳትና ምላሽ መስጠት ጀምረዋል። እነዚህ ሮቦቶች በሆስፒታሎች ውስጥ ህመምተኞችን ለመንከባከብና በቤቶች ውስጥ የቤት ስራዎችን ለመስራት ታቅደው የተሰሩ ናቸው። ይህ እድገት በአንድ በኩል ስራችንን ሲያቀል፣ በሌላ በኩል ግን ስራችንን ይነጥቀናል የሚል ስጋትን ፈጥሯል። በተለይ በፋብሪካዎችና በዳታ ዝግጅት ላይ የተሰማሩ ሰዎች ስራቸው በኤአይ የተተካ ነው ተባለ። የቴክኖሎጂ ባለሙያዎች ግን የሚሉት ኤአይ ሰውን አይተካም፣ ነገር ግን ኤአይ የሚጠቀም ሰው ኤአይን የማይጠቀም ሰው ይተካዋል። ስለዚህ እኛም ራሳችንን ከዘመኑ ጋር ለማለማመድ ይኖርብናል። ይህ ቴክኖሎጂ ወደፊት ትምህርት፣ ሕክምና እና ግብርናን እንዴት ሊቀይር እንደሚችል መገመት አያዳግትም። ክቡራትና ክቡራን ለዛሬ ያዘጋጀሁላችሁ አበይት የዓለም ዜናዎች እነዚህን ይመስሉ ነበር። ዓለማችን በፈተናዎች ብትሞላም በአዳዲስ ግኝቶችና በቴክኖሎጂ ተስፋዋ ደግሞ ደምቆ ይታያል። በእናንተ በእነዚህ ጉዳዮች ላይ ምን አስተያየት አላችሁ? በማርስ ላይ መኖር ይቻላል ብላችሁ ታምናላችሁ? ወይስ የኤአይ ሮቦቶች ስራችንን ይወስዱብናል ብላችሁ ትሰጋላችሁ? አስተያየታችሁን ከስር በኮሜንት መስጫው ላይ ጻፉልን። ቪዲዮ ከወደዳችሁት ላይክ በማድረግና ለሌሎች ሼር በማድረግ ድጋፋችሁን እንድታሳዩን እንጠይቃለን። ፋስት ኒውስ ኢትዮጵያ ሁሌም ታማኝ መረጃዎችን ወደ እናንተ ያደርሳል። እስከ ቀጣዩ ቪዲዮ በሰላም ቆዩልኝ። ሰላም